መላው የኢትዮጵያ ሕዝብ መገንዘብ ያለበት እኛ የምናልም ያለምነውን የምንናገር ለተናገርነው ጉዳይ ቀን ከሌት የምንሰራ የሰራነውንም ፈጽመን የምናሳይ እንጂ እንዲሁ የምንቃዥ ሰዎች አይደለንም። ከጅምሩ እናልማለን፣ ያንም በቅጡ እንናገራለን፣ ለዚያም ተክተን እንሰራለን። አሳክተን እኛም ዓለምን በጋራ ማየት እንድንችል እናደርጋለን። በብዙ ጅምሮቻችን ላይ ይሄንን በተግባር ለኢትዮጵያ ሕዝብ ማሳየት ተችሏል። ነገር ግን ግሪን ሌጋሲ ስንል ህዳሴን እንጨርሳለን ስንል ፕሮጀክቶች ጀምረን እንጨርሳለን ስንል ከነበረው ፈተና በላይ ስንዴ ከእንግዲህ በኋላ ኢትዮጵያ ኢምፖርት አታደርግም፣ ከውጭ አታስገባም የሚለው ራዕይ ለብዙዎች በቀላሉ የሚቀበሉትና የሚዋጥላቸው አልነበረም። ደሞ ኢትዮጵያ ከልመና ወጥታ ገዝታ አስገብታ ከመብላት ወጥታ አርሳ ራሷን አብልታ ከዚያ አልፋ ኤክስፖርት ማድረግ ይቻላታል ወይ የሚለው በህዝባችን ብቻ ሳይሆን በርከት ያሉ አመራሮች ይህን ሐሳብ ተጋርተው ለመስራት ተቸግረው ነበር። ነገር ግን ሶማሌ ክልል ለማመን በሚቸግር ደረጃ ስንዴን በዘመናዊ መንገድ ማረስ፣ ማምረት፣ መብላት ብቻ ሳይሆን ለመሸጥ የሚያበቃ ምርት ማየት እንድንችል አድርገዋል። በአማራ ክልል በግብርና ዘርፍ እጅግ አስደናቂ ውጤት አመጥቷል። በኦሮሚያም የታየው በደቡብም የሚታየው ይህ አስደናቂ ውጤት መላው የኢትዮጵያን ሕዝብ አጥግቦ ከኢትዮጵያ አልፎ ለኛ ጎረቤቶች ተሽጦ ወደፊትም ቀደም ሲል እንዳስቀመጥነው ኢትዮጵያ ኤድ ብለን ለተቸገሩ ሰዎች ለመርዳት የሚያስችል የተሟላ አቅም ኢትዮጵያ አላት።